ሰላም ፋም እንዴት ናችሁ? በዛሬ ቪዲዮ ማሳያችሁ እንግዲህ ትሬዲንግ ቪው ፕሪሚየምን ያለ ምንም ክፍያ እንዴት አድርጋችሁ በነፃ መጠቀም እንደምትችሉ አሳያችኋለሁ ማለት ነው። ከዛ በፊት ግን ቪዲዮውን ላይክ፣ ሰብስክራይብ እና በማድረግ ጀምሩት ማለት ነው። የኔ የምታዩ ትሬዲንግ ቪው ይሄኛው እኔ ፐርሰናሊ የሚጠቀምበት ትሬዲንግ ቪው ነው ማለት ነው። እንደምታዩት እዚህ ላይ እንደምታዩት አፕግሬድ ይላል። ገና ፕሪሚየም አልተደረገም። አፕግሬድ የሚላል እዚህ ላይ ማለት ነው። ፕሪሚየም አላደረኩትም። ጀስት ፍሪ ቨርዥን ነው እኔ እየተጠቀምኩ ያለሁት ማለት ነው። እንዴት አድርጌ ያለ ምንም ክፍያ ፕሪሚየም አድርጌ እንደምጠቀም አሳያችኋለሁ ማለት ነው። በመጀመሪያ የምታደርጉት ነገር እዚህ ላይ መጣችሁ ሰርች የምታደርጉት ነገር ምንድነው? ኮኪ ኤዲተር ብላችሁ ሰርች ታደርጋላችሁ ማለት ነው። ኮኪ ኤዲተር ብላችሁ ሰርች ታደርጋላችሁ። ከዛ በፊት ግን ይሄ ጉግል መጠቀም ይኖርባችኋል። ይሄ እኔ የምጠቀምበት ብራውዘራችን አንድ ላይ መሆን አለበት። ላይክ በሌላ ብራውዘር ሜቢ ላይ ሰራላችሁ ስለሚችል ማለት ነው። ከዛ ኮኪ ኤዲተር የሚለው ላይ ገብታችሁ ይሄ አቱ ኮሮም ትልታላችሁ። እኔ አዳርጌው ስለነበር ነው ሪሙቭ አድርጌ ላሳያችሁ። እዚህ ጋር አቱ ኮሮም ትሉታላችሁ ማለት ነው። እዚህ ላይ አድ ታደርጉታላችሁ። አድ ኤክስቴንሽን ትሉታላችሁ። ይሄንን አድ አድርገን ከጨረስን በኋላ ይሄኛው ኮኪ ኤዲተር ላይ ጨርሰናል። ሌላ የምናደርገው ምንድነው? እዚህ ላይ ኦግዚያም ብለን ሰርች እናደርጋለን ማለት ነው። ኦግዚያም ነው አር ነው ብቻ እንደዚህ ብላችሁ ሰርች ታደርጋላችሁ። ኤክስ ኤኤ ኤም ብላችሁ እንደዚህ ይሄኛው ሰርች ታደርጉታላችሁ ማለት ነው። ይሄንን ሰርች ታደርጉት ይሄንን ዌብሳይት ይመጣላችኋል። ይሄንን ሊንክ ትጫኑታላችሁ ማለት ነው። ይሄንን ስትነኩት እዚህ ላይ ሬጅስተር አድርጉ ይላችኋል። እኔ ኦሬዲ አካውንት ስላለኝ ሎጊን አድርጌ ነው የምገባው ማለት ነው። አካውንት ስትከፍቱ ኢንተርፌሱን ይሄንን ይመስላል። ወደዚህ ዌብሳይት ላይ ከገባችሁ በኋላ እዚህ ላይ ዳሽቦርድ ኤንድ ብራውዝ ፍሪ ሰርቪስ የሚላል አይደል? እዚህ ላይ ብራውዝ ፍሪ ሰርቪስ የሚለው ትጫኑታላችሁ ማለት ነው። ባይ ዘ ዌይ ይሄንን ዌብሳይት ትሬዲንግ ቪው ብቻ ፕሪሚየም ለማድረግ ሳይሆን ሌሎችን ነገር ፕሪሚየም ማድረግ ትችላላችሁ። ላይክ እኔ ሙኩሬው አላቅም ግን ከሰራላችሁ ሞክራችሁ መጠቀም ትችላላችሁ። እነዚህ ከፍላችሁ ምናምን ሳይሆን ላይክ ፍሪ ያሉትን ሞክራችሁ መጠቀም ትችላላችሁ። እኔ የሞከርኩትን የሰራልኝም ትሬዲንግ ቪው ስለሆነ ማለት ነው። ከዛ በፊት ግን እዚህ ላይ ያሉ ኢንስትራክሽኖች ማንበብ ይጠበቅባችኋል ማለት ነው። ፕሪሚየም ከማድረጋችሁ በፊት መጀመሪያ ምንድነው ሎግ አውት አድርጋችሁ መውጣት የለባችሁም። አንዴ ሎግ አውት አድርጋችሁ ከወጣችሁ አዲስ ኮኪ ማድረግ ይጠበቅባችኋል ማለት ነው። ሌላ ደግሞ ፓስወርድ፣ ኢሜል የመሳሰሉት ነገር ለመቀየር መሞከር የለባችሁም ማለት ነው። እንደዛ ካረጋችሁ እንደ አዲስ ኮኪ ማድረግ ይጠበቅባችኋል ማለት ነው። ሌላ ደግሞ ይሄንን መንገድ ተጠቅማችሁ ሞክራችሁት ካልሰራላችሁ እንደ አዲስ ከተወሰኑ ደቂቃዎች ተመልሳችሁ መጣችሁ ሪፍሬሽ አድርጋችሁ ምናምን መሞከር አለባችሁ ማለት ነው። ከዛ ይሰራላችኋል። ከዛን ደግሞ ምንድነው የምታደርጉት? ይሄንን ኮፒ የሚለው አለ አይደል? ኮፒስ የሚለው ይሄንን ኮፒ አድርጋችሁ ትይዙታላችሁ ማለት ነው። ከዛ እዚህ ላይ ኦፊሻል ዌብሳይት የሚለው አለ አይደል? እዚህ ላይ ኦፊሻል ዌብሳይት የሚለውን የትሬዲንግ ቪው ላይ ነክታችሁ ወደ ኦፊሻል ዌብሳይቱን ይወስዳችኋል። ካልፈለጋችሁም ደግሞ ሌላ ሰርች አድርጋችሁ መሞከር ትችላላችሁ ማለት ነው። ይሄንን ኮፒ አድርጋችሁ ከያዛችሁ በኋላ ምንድነው የምታደርጉት? እዚህ ላይ መጣችሁ ኤክስቴንሽን የሚለውን ኮኪ ኤዲተር የሚለውን በፊት አድ ያደረግነው
ወደ ኮኪ ኤዲተር ትገባላችሁ ማለት ነው። ከዛ ዚስ ሳይት ምናምን ብላችሁ ትከፍታላችሁ አለው ትሉታላችሁ። ከዛ ኮኪ ኤዲተሩን ትከፍቱታላችሁ ማለት ነው። ከዛ ምንድነው የምታረጉት እዚህ ላይ ያሉ ፋይሎችን ዳታዎች ዲሊት ታረጉታላችሁ። ይሄንን ዲሊት አድርጋችሁ በፊት ኮፒ ያደረግነውን ኮኪ እዚህ ላይ ፔስት ታረጉታላችሁ ማለት ነው። እዚህ ላይ ፔስት ታረጉታላችሁ። ከዛ ኢምፖርት ትሉታላችሁ ማለት ነው። ታስገቡታላችሁ ኮዱን። ከዛ ኮዱን አዳርጋችሁ ከጨረሳችሁ በኋላ ኢምፖርት ካረጋችሁ እዚህ ላይ መጣችሁ ሪፍሬሽ ታረጉታላችሁ። ሪፍሬሽ ታረጉ ግን ራይት ክሊክ አድርጋችሁ አይደለም ሪፍሬሽ የምታረጉት። እዚህ ላይ መጣችሁ ሪሎድ የሚላል አይደል? እዚህ ላይ መጣችሁ ነው ሪፍሬሽ የምታረጉት። ከዛ ሪፍሬሽ ስናደርገው ፕሪሚየም ይሆንልናል ማለት ነው። እዚህ ላይ አፕግሬድ የሚለውን ፕሪሚየም ይሆንልናል ማለት ነው። እችላለሁ እኔ ሁሌም እችላለሁ። እኔ እንደውም ሞራል ነው የሆነኝ እውነት። ይሲ አሁን ትሬዲንግ ቪው ፕሪሚየምን አድርገናል ማለት ነው። እዚህ ላይ ትሬዲንግ ቪው ፕሪሚየምን በነፃ አሁን ምንም ክፍያ ሳልከፍል ትሬዲንግ ቪው ፕሪሚየም አድርጌያለሁ ማለት ነው። ውስጥ ላይ ያሉት እናያለን ማለት ነው። እዚህ ጋር የምታዩት አሁን አፕግሬድ ነበር የሚለው አሁን ግን ፕሪሚየም ሆኗል ማለት ነው። ላይክ ፍሪ ትሪያል ምናምን አይደለም በቃ ፕሪሚየም ነው የሆነው ማለት ነው። ለምሳሌ ሌትስ ሴይ ናዝ 100 እና እንግባ ማለት ነው። ገብቼ አሳያችኋለሁ ውስጡን እንዴት ምን እንደሚመስል ማለት ነው። ላይክ ምንም ልዩነት የለውም ከትሬዲንግ ቪው ፕሪሚየም ራሱ ነው። ምንም ልዩነት የለውም። እዚህ ላይ ገብታችሁ ላይክ ከለሩን ምናምን ኤዲት ማድረግ ከፈለጋችሁ እዚህ ላይ ሴቲንግ ገብታችሁ ኤዲት ማድረግ ትችላላችሁ። ላይክ እንደዚህ እናርገው እንደዚህ አድርጋችሁ ኤዲት ታደርጉታላችሁ። ከዛ እዚህ ላይ ያሉትን ሰከንዶች ምናምን ፍሪ ቨርዥን ላይ አይሰሩም። እዚህ ላይ ስትመጡ ግን ላይክ በሰከንዶችም ይሰራላችኋል ማለት ነው። ላይክ የ45 ሰከንድ የ10 ሰከንድ ምናምን ዌት እዚህ ላይ ሁሉንም ሰከንዶች ይሰራል ማለት ነው። ላይክ ስፕሊት ስክሪን ማድረግ ትፈልጉ 6 ስክሪን 10 ስክሪን የፈለጋችሁን ስክሪን ስፕሊት አድርጋችሁ መጠቀም ትችላላችሁ ማለት ነው። እዚህ ላይ ኢቭን 10 ሰከንድ ላይ ብንገባ 10 ሰከንድም ይሰራልናል ማለት ነው። ሌትስ ሴይ ስፕሊት ስክሪን አድርገን እዚህ ላይ ገብታችሁ ስፕሊት ስክሪን ለማድረግ ስትሞክሩ 2 ስክሪን መጠቀም ትችላላችሁ ማለት ነው። እንደዚህ አድርጋችሁ እንደዚህ 2 ስክሪን ያለምንም ክፍያ ፕሪሚየሙን አደረጋችሁት ማለት ነው። እንደዚህ አድርጋችሁ ኢቭን ብዙ ስክሪን እስከ 10 ስክሪን 6 ስክሪን 5 ስክሪን አድርጋችሁ መጠቀም ትችላላችሁ ማለት ነው። አሁን 6 ስክሪን ብንሞክረው 6 ስክሪን ስፕሊት ያደርግልናል ማለት ነው። ሶሪ ፒሲ ትንሽ ቢዚ የሆነች ነው። ላይክ እዚህ 6 ብታረጉ ይሰራል ማለት ነው። ላይክ ከብዷታል መሰለኝ እንትን 6 ስላደረኩት በዛ በጣም አያችሁ። አሁን እንደዚህ አድርጋችሁ 6 ስክሪን መጠቀም ትችላላችሁ ማለት ነው። እንደዚህ አድርጋችሁ ፔር እዚህ ላይ ፔር መቀየር ትችላላችሁ። የፈለጋችሁትን ፔር ይሄው 6 ስክሪን መጣልን ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ። ላይክ እንደዚህ ስፕሊት ስክሪን ለማድረግ ምን እንደሚጠቅማችሁ ታውቁታላችሁ። ያው ሁለት ኮሪሌትድ አሴቶች የሆኑ ኤስኤምቲ ለማየት ወይም ደግሞ የዩኤስ ዶላርን ከዲኤክስዋይ ለማነጻጸር ምናምን ብቻ ብዙ ነገር ይጠቅማችኋል ማለት ነው። ሌትስ ሴይ ሪፕላይ ማድረግ ባክ ቴስት ማድረግ ብንፈልግም እዚህ ላይ ገብተን ባክ ቴስት ማድረግ እንችላለን ማለት ነው። እንደዚህ አድርገን ባክ ቴስት ማድረግ እንችላለን ማለት ነው። ላይክ ሁሉንም በቃ ብቻ ትሬዲንግ ቪው ፕሪሚየም ላይ ያሉትን ነገሮች ሁሉ እዚህ ላይ እንደዚህ አድርጋችሁ መጠቀም ትችላላችሁ። ራሱ ትሬዲንግ ቪው ነው ማለት ነው። አይ ሆፕ ያሳየዋችሁ ሜተድ እንደሰራላችሁ ተስፋ አደርጋለሁ። ካልሰራላችሁ ኮሜንት ላይ አልሰራልኝም ወይም ያጋጠማችሁ ችግር ኮሜንት አድርጉልኝ እንጂ እኔ ያረኩትን ሜተድ ተጠቅማችሁ ከሞከራችሁት በእርግጠኝነት 100% ይሰራላችኋል ማለት ነው።
ሌላ ግን አንዳንድ የሚያስቸግረው ነገር ምንድነው ላይክ እኔ ፐርሰናሊ ኤክስፒሪየንስ ካረኩት ነገር እዚህ ላይ ከለር ኤዲት አድርጋችሁ ምናምን ወጣችሁ ተመልሳችሁ ስትገቡ ላይክ ብዙ ሰው ስለሚጠቀመው መሰለኝ ከለሩ ምናምን ተቀይሮ ይቆይባችኋል እንደ አዲስ ኤዲት ያደርጋችሁትን ማለት ነው። ግን የምታደርጉት ነገር ምንድነው እዚህ ላይ መጣችሁ ሴቲንግ የሚላል አይደል ከለር ኮዱን የፈለጋችሁ ሴቭ አድርጋችሁ እዚህ ላይ የራሳችሁን ስም እዚህ ላይ ሴቭ ታደርጉታላችሁ ማለት ነው። እንደዚህ አድርጋችሁ ለምሳሌ እኔ ኬፕ ለውና ኬፕ ሴቭ ባደርገው ከለሩን ቢቀየርብኝ ራሱ ቢጠፋብኝም ኤዲት ያደርጉት እንደ አዲስ ቢሆንም እዚህ ላይ መጥቼ ኬፕ ሚለውን ፈልጌ እዚህ ላይ ኬፕ ሚለውን የራሴን ያመጣልኛል ማለት ነው። ላይክ እዚህ ላይ የብዙ ሾዎች ከለር መጠቀም ይችላልላችሁ። እዚህ ላይ ለምሳሌ አይሲቲ ምናምን የሚላለ እዚህ ላይ ገብታችሁ እንደዚህ አይነት ከለር እንደዚህ የብዙ ሰው ያመጣላችኋል ማለት ነው። እንደዚህ አድርጋችሁ ላይክ ብዙ አለው እዚህ ላይ ኤስኤምሲ የሚላል አሁን ይሄ አይደል ኤስኤምሲ የሚለውን ነክታችሁ ላይክ እንደዛ እናንተ እንደዚህ ክራክ አድርጎ የሚጠቀም ብዙ ሰው ስላለ እንደናንተ አድርጎ የሚጠቀም ሰው ስላለ የነሱ ሴቭ ያደርጉት ሰዎች ነው ማለት ነው። ላይክ እንደዚህ አድርጋችሁ እነዚህ ምናምን ፕሪንስ ላይት አውት የሚላል አሁን ይሄ ስትሞክሩት ላይክ ሌላ ከለር ያመጣላችኋል ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። በተጨማሪም ሌላ አዳዲስ ነገር እንደዚህ ለትሬደሮች የሚጠቅሙ ነገር ምናምን እንትን ቴሌግራም ቻናል ላይ ፖስት ስለማድረግላችሁ ይሄንን አሁን ያሳየኋችሁ ሜተድም ላይክ ከሆነ ጊዜ በኋላ ሊቆም ወይም ሊቀየር ምናምን ስለሚችል ላይቀየርም ይችላል ሊሰራላችሁ ለሁሉ ጊዜም ይችላል። ግን የሆነ ነገር ቢያጋጥም ሌላ ሜተድ ምናምን ስለማሳያችሁ ቴሌግራም ቻናሌንም ጆይን ማድረግ አለባችሁ ማለት ነው። ሶ ጋይስ ወዳችኋለሁ። ፒስ አውት ይመቻችሁ።